يتسكر باب ويفتح بداله 1000 باب. تخسر شيء ويعوضك الله بأحسن منه. توكل على الله ولا تتحسف، عوض الله دائما جميل. يقول لا تاخذك كثر الحسايف على شيء، الرزق بيد الله مثل ما انت شايف. دامك بخير وتشرب وتاكل. እናንተ እንደው ወላሂ ልደስ እንዳለኝ ያ አላህ እንዴት ወደስተኛ ስለስታችሁ ይሄን ቪዲዮ ላይክ አድርጉ ማለት ላይክ አድርጉ። ወላሂ ነው ማለት አንዳንድ ጊዜ የሆነ ሙሲባ ሲመጣብን ወላሂ በተጀረው የሆነ ኸይር ነገር ይዘን የሚመጣው ማለት ነው። ወላሂ ስራቱ ምንድነው ወሬውን እንደሰማው ኮፍያ መልበሻ ሰዓትም አላገኘውም ነበር። ሰያው ኢትዮጵያ ይገባል እያልኩኝ ወላሂ መግባት ነው የሚያሳዝነው። አውሮፓ ገብቶ አረፈላቸው። እንዴት ነው በነገራችን ላይ ከቱርክ መመለስ ነው ኢትዮጵያ ላይ ምን አይነት ህግ የለም። ኧረ ክፋት፣ ምቀኝነት ተሸነፈ። ፍቅር፣ አንድነት፣ መተባበር አሸነፈ። ይሄ ነው ወገናዊነት። በእውነት በጣም ነው የኮራውባችሁ። ከዚህ ጀርባ ሁላ ያላችሁ ደስ ይላል። እግዚአብሔር መጨረሻንም ያሳምረው። ይታደርጋል እንጂ ያው አይታገሩም ማለት ነው። በቃ እንዲነን እንግዲህ ክፋትና ምቀኝነት እንደ ይሁዳ ከሃዲዎች ከጀርባው ሊወጡት ሲሞክሩ የነበረው ያንን ግን ክፉ ቀን አሳልፎ ለዛሬ አብቅቶታል። ከዚህ በኋላ ላለው ህይወት እግዚአብሔር ያበርታ በርታልን በሉት። በጣም ደስ ይላል። አፍራችኋል። እኔ ደግሞ በጣም ደስ ያለኝ በሱ ነው። ክፋት ምቀኝነት አያሸንፍም። ፍቅር አንድነት ያሸንፋል። ወደፊት በልልኝ ወገኔ። ሰርፕራይዙ እንግዲህ ሰይድ ወደ ሀገር ሳይሆን የገባው ወደ ካናዳ ለካ። አሰላም አለይኩም አላልኳችሁ? አሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ? ለወሬው ቸኮልኩኝ እና ሰየው ይመቸው ደግና ወላሂ ላዝም ይገባዋል ነው የምላችሁ። በቃ ምን ልበላችሁ እንዴ ሰው ልጅ ለበጎ ነው የሚፈተነው። በነገራችን ላይ እኔ ማታ በጣም ተሰምቶኝ ነበር። ምክንያቱም ዛሬ ኢቃማ ለማስተካከል ስንት እንደሆነ ታውቃላችሁ። እና አሁን ደግሞ የሄደበት ሀገር በፈለገበት ሰዓት ወደ ሀገር መግባት እንጂ ሰው እንደፈለገ 24 ሰዓትና 5 ቀን የሚሰጥህ ቀን አይደለም። የሆነ ነገር ስትገፉ ብቻ ወላሂ ለከይር ነው የሆነ የምትሰቁበት ቀን ይመጣል። በቃ ሲጀመር ህዝቡም ወደ ኋላ አላለም። ብዙ ቦታ እናደርሰውለን ብሎ ነበር የተነሱት። ግን አንድ ሰው መጥቶ እሱን እንደዚህ ባንዲ አስባችኋል? ግን ካናዳ መሄድ ስንት ቀን ፕሮሰስ እንደሚጨርስ ብቻ በቃ ባንዲ በ24 ሰዓት ውስጥ እንደዚህ ጅግና እኔ ልነግራችሁ አልችልም። እና ለበጎ ነው እንግዲህ ተገላገልክ ወላሂ ላዚም። ምክንያቱም ልቡ የጨሰ እንግዲህ አሁንም ጨሶ ይቀራል። በአንተ የሚናደድ ወይ ደግሞ አንተን እንደዛ ለማድረግ አስቦ የነበረው ሰውዬ አሁን ወይ ታባቱ ሂድ ወላሂ ላዚም። እና የዋህነት የሆነ ጊዜ ይጎዳችኋል፣ ትንከራተታላችሁ፣ አንድ ቀን ታሸንፍ። ሁሉን ነገር ፈርተሽ ለምን ይሆናል? ሰው እየኖረ አይደል እንዴ? ሁሉም እየኖረ እኮ እየኖረ ነው። አሁን ሚሚ ኢትዮጵያ ሄዳለች፣ ሞተች፣ ተቀበረች፣ ጦርነቱ ገደላት አልገደለ፣ የሰው ወሬ ፍርሃቱ ያንበቀበቀሻል። ለምን? በዙሪያሽ ያሉ ሰዎች ናቸው እያስደነበሯቸው ያሉ። በጥበብ መኖር ትችያለሽ፣ ምን ችግር አለ? እንደ ሀገሩ እንደ ህዝቡ መኖር ትችያለሽ። እግዚአብሔር ውራ ሞራ ነው የሚቀልብ አምላክ። ላንቺ ኢትዮጵያ ስትገቢ ጉሮሮሽ ይዘጋል። ምን ማለት ነው? እዚህ እንኳን ያለ ምግብ እንኳን ስንት ቀን ሰርተሻል? ምን ሆንሽ? ምግብ ያለበት ሀገር ላይ እንኳን ያለ ምግብ ሰርተሻል። ምን ሆንሽ? ብዙ መከራ አሳልፈሻል። ምን ሆንሽ? ኢትዮጵያም እንደዛ ነው ልታሳልፍ የምትችል። የተወለድሽበት የኖርሽበት ሀገር ነው። እንደውም ጥሩ አየር የምታገኝበት፣ ሰላም የምታገኝበት፣ ሂደሽ ጸበል የምትጠመቅበት፣ ሁሉን ነገር የምታደርጊበት ሀገር ነው። ምን ትሆኛለሽ? ሲው ጨካኝ ቆራጡ አንትናት ነው። ስንት ዓመትሽ ነው? 8 ዓመት ኢትዮጵያን አላቃትም። 12 ዓመት ኢትዮጵያን አላቃትም። አለማወቅሽ እኮ ነው ተጠያቂ ያደረገሽ። ብታውቂ ኑሮ ስንት ነገር አውቃለሁ ብለሽ እዛ ቲክቶክ ላይ ያንቺ ጣት አለመደደሙ ነው እንጂ ስንቱን ነው በፎሎወር እና በታፕታፕ ህይወቱን የቀየርሽ። ያንቺን ህይወት መቀየር አቅቶሽ
አንቺ እንቁላልሽን እያመከንሽ እንቁላልሽን እያደረግሽ የሰው ልጅ ልታሳድጊ ስትሯራሽ ትታያለሽ። ቁጭ ብለሽ አይንሽ እያዩ ትናንትና አይንሽ በብሌኑ እያየሽ ሲወልዱ እያየሽ ጠያቂ ሆነሽ ቀርሽ። እኔ 14 ዓመቴ ነው እና ምን ይሁን 14 ዓመት በህይወትሽ ላይ ልቀልልሽ ማን ነው?